እና በዚህ ደረጃ ነው ነገሮችን እያበለሻሸች ያለችው። በዛ ላይ ደግሞ ሶሻል ሚዲያ ወጥሮ ስለያዛት ባይዘው ልታመሰግኑ ይገባል። እንደኔ ቤቶች ከፍተው የሚያወሩትን ሰዎች ልታመሰግኑ። ዝም ካናተች ሴት ማለት ነው ሐላል ነገሮችን የምታወጣ ሰው ነው። ሐላል ኖርማል ነው ሴትና ሴት መጋባት እንደምትን ምንም ጥርጥር የለኝም። በቃ ኦሬዲ አንዴ በዚህ ነገር አይምሯቸው የተቀየሩ ሰዎች ነው አብራችሁ የምትኖሯቸው ሰዎች በስራ አጋጣሚ የምታውቋቸው ሌላ ዜጎች ሊኖሩ ይችላሉ። በዚህ በተመሳሳይ ጾታ አይምሯቸው ተቀይሯል። እኔ አንዳንዴ በቃ በጣም ድምጼን አቅጠኝ ጠይቃቸዋለሁ ለምን እንዲሆንክ ምናምን ስትለው በቃ የአይምሮ ችግር እንደሆነ ትረዳል። በቃ አይምሯ ተቀይሯል። ያ አይምሮ የተቀየረ ነገር ደግሞ መለወጥ አይቻልም። በዛ ላይ ደግሞ ሃይማኖት የላትም ልጅቷ። ኦርቶዶክስ ናት፣ ሙስሊም ናት፣ ካቶሊክ ናት። እኔ ሃይማኖት የሌለው ሰው ይቅርታ አድርጉልኝና ምንም አላምንም ቢያወራ። ለምን አትሊስት ፈጣሪውን ፈርቶ ከሆነ ነገር ይሸሻል ብዬ አስባለሁ። እሷ ግን ፈጣሪውን የምትፈራም አይደለችም። የምንም እምነት ተከታይ ማትመስለኝ። ይቅርታ አድርጉልኝ። ወይ ደግሞ የሆነ ሰዓት ሪላይዝ አድርጋ ትተዋለች። በቃ ሃይማኖት አልፈልግም ብላ ማለት። ይሄን ደግሞ ለማረጋገጥ ደግሞ ዩቲዩብ ላይ ስቶሪ ታይም ብላ ስታነም ሃይማኖት ላይ ያላትን አቋም ደግሞ በደንብ እናየዋለን። ዛሬ ሃይማኖት እንደሌላት በቃ ይሄ የነጮቹ አይነት ናቃ ምንም ብሊቨር ማድረግ በቃ እዚህ አሁን ምድር ላይ እስከኖረች ድረስ ይሄ ነው ደስታዬ ብላ የምታስብ አይነት ሴት እንደሆነች ስቶሪ ታይም ብላ እናነባለን። እኛ እኮ ሳንፈልግ እኮ በደንብ ያወቅናት። አሁን ደግሞ ሰሞኑን እኔ ደግሞ አይምሮዬን በጣም እየተጨነቀ ነው የምታረው ዩቲዩብ ላይ ገብቼ ሳዳምጥ የምታወራው ነገር ሳዳምጥ በቃ ኤክስትሪም ሄደች ሴት ናት እቺ። በቃ እንደርስባት በቃ እዛ ናት። እኔ እንደውም ብዙ አሉ ኢትዮጵያኖች እኮ አይደል በተመሳሳይ ጾታ የሚኖሩ ግን አይመጡም ወደ ሚዲያ ራሳቸው ደብቀው በቃ የአይምሯቸው ተቀይሯል እዛው ነው። ምክንያቱም ህብረተሰባችን ላይ አያመጡም። ያቋላ ተቀባይነት በሃይማኖትም በባህልም ተቀባይነት እንደሌለ ህዝቡም እንደማይቀበል። እሷ ግን በሴቶች ቪክተም አሳባ በተለይ ደግሞ ፍትህ በተሰጠባቸው ሰዎች ስም አሳባ በጣም ሰው ፍለፊት በማያውቃቸው ነገር ብታወራ ማንም ቤቷ ቁጭ ብሎ እኮ ማይወራ እታች ወርዳ ግራውንድ ላይ እንደዚህ የተደረጉ ብላ ብታወራ ማንም አይሰማት። ግን እኛ አውርተንበት ሶሻል ሚዲያው ያወራበትን ነገር ብቻ እያመጣች በዚህ ደረጃ ስታወራ ነው ሰዎችን ልብ የምትገዛው። ስለዚህ ሁኔታዋን እንትሏን ተከታተሏት። የምር ነው የምላችሁ። በተለይ ደግሞ ያላገባችሁ ሴቶች ላይ ከ25 ዓመት በላይ የሆናችሁ ሴቶች ኦፍ ኮርስ ወደ ትዳር ብትሄዱ ጥሩ ነው የሚመከረው ማለት ላይክ ጥሩ ነው። ግን እሷ ምንድነው የምትለው ነው በትምህርት በፋይናንስ እና በሁሉም ነገር በጣም ስትደራጅ ነው ማግባት ያለብሽ። ላይክ እንደሷ ማለት ነው። እሷ 38 39 ዓመቷ ነው። በቃ እሷ እስካለችበት ድረስ ላይ እንዳታገቢ ነው። ትዳርን እንድትፈሪ ትዳር እንደማያስፈልግሽ ነገ ከወንዱ የተሻለ አቅም ሳይኖርሽ መገዳደር ትዳር አትያዢ የማለት ምክር ነው። ይሄ ልክ አይደለም። በኢትዮጵያም ኢኮኖሚ አይመጣውም እንደዚህ አይነት ነገር። ትዳር ይዛ መማር ትችላለች። ትዳር ይዛ ህይወቷን መቀየር ቢዝነስም ሆነ የተለያየ ከባሏ ጋር ሆና መክፈት ትችላለች። ብዙ እኮ ደግሞ ሁለት ስትሆን እኮ ነው ብዙ ነገሮች ደግሞ እናውቃለን እኮ ካፕል ሆነው ትዳር ይዘው በጣም የተሻሻሉ ሰዎች አሉ። እዚህ ሶሻል ሚዲያ ላይ በጣም የምናውቃቸው ካፕሎች በጣም ሀብታም የሆኑ ሚሊዮነር የሆኑ ሰዎች አሉ። ግን ትዳር ግን አንቺን እንደሚያቆዘቁዝሽ፣ አንቺን በጣም እንደሚያወርድሽ፣ አንቺ ከሰውነት ተራ እንደሚያወጣሽ ማህፀንሽን ብቻ ፈልጎ እንደሚመጣ አይነት ስሜት እያሰማችሽ ነው። በተለይ ከ25 ዓመት በላይ የሆናችሁ ሰዎች ትዳር እንዳትይዙ እያለች እየመከረቻችሁ ነው። ይሄ ልክ አይደለም። ለምንድን ነው ትዳር ላይ ሆቢያ ያለባት እሷ? የማታውቀውን ትዳር የማታውቀውን ሪሌሽንሺፕ መታዚያተኛ አንቺ ላይ ትዘራብሻለች። አንቺ ነሽ የምታውቂ ህይወትሽን፣ አንቺ ነሽ የምታውቂ ቦይፍሬንድሽን፣ አንቺ ነሽ የምታውቂ። ማንም አያውቅልሽም። እስከነ ሱሱ እስከነ ባህሪው ምናምን አንቺ ነሽ ሃንድል የምታደርጊው። ኖ ጆርዲ መታዚ ጋር ስለመከረችሽ ትዳርሽ ላይ እኔ እኮ ትዳር ማለት እኮ በጣም ሀገር ማለት እኮ ነው። ሀገር ማለት በቃ የሆነ ቤት ውስጥ አንቺ ቁጭ ብለሽ ልጆችሽን ባልሽ የምታስተዳድሪበት ማኔጅ የምታደርጊበት ትዳር እኮ ነው። ማኑ ገብቶ ያንቺ ትዳር ያንቺ ትዳር እንደዚህ አይደለም ባልሽ እኮ ብዙ ጊዜ ሶፋ ላይ እግሩን ያወጣል ብላ እንድትመክረሽ ነው የምትመጪው። ለምንድን ነው ቤትሽ የምታስገቢያት? እማታውቀውን ትዳር ያኖረችበትን ትዳር አንድ ቀን ያላደረችበትን ትዳር አንቺ 5 ዓመት 6 ዓመት 10 ዓመት የቆየሽበትን ትዳር መታጀጅ ታረጋለች። ይሄ ልክ አይደለም። ለምንድን ነው ትዳር ላይ ጀጅ የምታረጋው? አንፈቅድላትም ስለ ትዳር እንድታወራ እንዴ። ስታቲስቲክ ወጥቷል። እኔ ባለፈው ሳምንት ደንግጫለሁ። በዚህ ዓመት ኢትዮጵያ ውስጥ ካገቡት ውስጥ የተፋቱት ይበዛሉ። 70% ነው ፍቺ፣ ጋብቻው 40% ነው ማለት ከሁለት ሰው አንዱ ይፋታል ማለት ነው በአመት። ፍቺን የሚያበረታታ ነገር፣ አንቺ ቤትሽን የሚያናጋ ነገር፣ አንቺ አምነሽበት እየኖርሽ ያለሽበትን ነገር